አማርኛ መስሎት ማለት ነው ሊያነብ ሄደ። አይበል ቀረጮቹ ምናምን ግን ያቃጥላሉ አሏሻቸው ይመስለኛል። ያምሩ አረግም እንደዚህ አይነት ነገር ወስ ጉድ ዩቲዩብ እንዴት ናችሁ? ዛሬ ያው በጣም ጠፍቻለሁ። መጥፋቴን በተመለከተ ያው ዛሬ ሰርቼ ታውቃለሁ። አሁናችሁ ከታው ይመቻል። ባጃጅ እየጠበቅን ነው። ባጃጅ ግን የለም። ዛሬ የምናደርገው ሀረር ሂደን በቃ የሚያማምሩትን ቦታዎች ምናምን ሁሉም ሾፍ እናደርጋለን አብረን ማለት ነው። ከዚህ በፊት ያው ሂጄ ባቅም ያው እድሉ ብዙም አላገኘውም ለመዞር ምናምን አካባቢ ለማየት። ዛሬ ግን በደንብ በቃ ዲቴይልድ ለማየት ነው የምንሄደው ማለት ነው። አብራችሁን ቆዩ። ከሀረማያ ወደ ሀረር የ17 ኪሎ ሜትር መንገድ ነው። ያው ምንኛው ነገር በአርማ ደቂቃ ማለት ነው። እኛም ናገብቷል ሰማር ግን አሁን እኔ ልደምሽው ያው ሀረር እንደምታዩት በጣም አምሮባታል። ልክ እንደ አዲስ አበባ በቃ ሻብርቃለች። በጣም ነው የሚያምረው። ዛቤርን አተ በእንትን መንገድ እንዳት ላይቶች አምራቹ በቃ የሆነ ባህልን የጠበቀ አይነት ድባብ ነው ያየሁበት። እኔ በጣም ከጠበቅኳት በላይ ነው ያገኘኋት እኔ። ዋው ሀረር I love you አሁን በግራ መንገድ ላይ የተመለከቱት ደግሞ ማለት ነው በቃ አበደ ሜዳ ነው። በቃ የሆነ የዶሮ ትውስታ የሚተፈጠፈብኝ ያበደ ኳስ ሜዳ አይቷል። እዚህ ሜዳ ላይ ማለት ነው 20 ሆነ መጫወት ትችላለህ። ስታይል ነው በቃ ሁለት ፊት የሚገነባ ሜዳ ነው። ግን ያልታዩ በጣም ሰፊ ቦታዎች አሏት። አሁን ለምሳሌ አሁን ይሄን ሜዳ ተመልከቱ። እንደ ፉትሳልም ይሆናል እንደ ባስኬትቦልም ይሆናል። በቃ ያበደ ነው። እና እናንተ ብታውቁት ያቺ ነጭ ጀጎሏ ምናምን በብዛት ሀረር ይመስላችሁ ይችላል። ግን እንደዚህ ይሄ ሀረር የሚገኝ ነው ማለት ነው። ሀረር በቃ ስማርት ሲቲ ናት። ምንድን ነው እሱ? ጀጎል ደርሰናል ማለት ነው። እንሄደው እንግዲህ ጀጎል በር ጀጎል እንደምታዩት ጀጎል ደርሰናል ማለት ነው። ዋነኛው በር ላይ ነው ያለው። እንግባዋ ሙሉ በሙሉ እንዳለ ዋይት ነው። በቃ የሆነ ላስ ቬጋስ ምንድነው ይሄ
በማታ ያለው ውበት በቃ ልነግራችሁ አልችልም። ጣሊያን ነው የምትመስለው። ይኖራም እንዳለ ነጭ በነጭ ነው ሙሉ በሙሉ መደዳው። ይሄ እዚህ ጋር የምታያቸው እንዳለ ላይቶች ናቸው። ማታ ላይ እንዴት እንደሚበራ ማሰብ ነው በቃ። በጣም ነው የሚያምረው። ዋው ዋው! መደዳው አሁን እነዚህ የምታያቸው እንዳለ እዛ ጋር ሱቆች ናቸው። አብዛኛዎቹ ወርቅ ቤቶች ናቸው። ወርቅ ቤት ነው አብዛኛው። ወርቅ ቤት ነው አብዛኛው። በዚህ መደዳ የምታዩቸው እንዳለ ማለት ነው እንትን ቤት ናቸው። ወርቅ ቤት። አሰላሙ አለይኩም የሀረሯ ቆንጆ ጤናን ይስጠን እንጂ እንሰራለን ጎጆ። የመጋላዋ ልጅ የምታድረው ድሬ ስሜን ጥሪውና ልምጣለሽ በርሬ። ካንቺ ጋራ ይሁን ኑሮዬና ዳሬ መጥቼ ልጠጣ የግመል ወተት ሆድም ያለሰልስ የሚያረስ አንጀት። ሰላም ላንቺ ይሁን ለከዚራ መቤት ተኝቼ ይንጋለኝ እኔስ ባንቺ ደረት። ጆሮዬ የማይሰማ አይኔም ሌላ ያይ ልቤ ኮበለለ በሀዲዱ ላይ። መሄዴ ነው ሀረር መሄዴ ነው ድሬ። አሰላም አለይኩም የሀረሯ ቆንጆ ጤና ይስጠን እንጂ እንሰራለን ጎጆ። አሰላም አለይኩም ሀረር ሙዚየም ይባላል። ይሄ የምታየው መንገድ ወደዛ ነው የሚወስደው፣ ወደ ሙዚየም ማለት ነው። ወደ ሙዚየም ነው የሚወስደው። ሸሪፍ ወደዛ ነው ሸሪፍ። ጠረኗ የማይጠፋው ከልብ አቦተውኝ አልኩኝ ልከተላት በቃ ጀባ በይኝና ልምጣ በጨረቃ አባትሽ ሳያዩ እመጣለሁ ማታ። ባትገቡ እንደ ሀሳብ በጣም ታምሩ ዋይት ሃውስ አቅጣጫው ጠፋብኝ ተደነባብሬ ጉዞዬን ብጀምር ሀሳቧን ቀይራ መጣች የኔ ፍቅር። ምኞቴም ደረሰ ስለቴም ተሰማ። አባዬ የሚገርም ንግግር ምንድን ነው? ቺል ሪላክስ እያደረጋችሁ ተጓዙ። መሮጥ ምንድን ነው? አሰላም አለይኩም የሀረሯ ቆንጆ ጤና ይስጠን እንጂ እንሰራለን ጎጆ። ቱርክ ነኝ ወይስ እሺ ለማንኛውም ገብተን አይተናል። እንደምታውቁት በጣም ነው የምታምረው፣ ውብ ናት። እንዳለ ነጭ በነጭ ነው በቃ የምታው። በዚህም ብትሄድ ነጭ ነው፣ በዚህም ብትሄድ ነጭ ነው። በጣም ነው የምታምረው። መንገዷ ውስጥ ለውስጥ ሆናም በቃ በጣም ደስ ይላል። እና በቃ አሳልፈናል ሁላ አሳየ እና ናሃለው በጣም ያምራል። ስለዚህ ደግሞ ወደዚህ ማለት በጣም ነው የሚያምረው። በጣም ዴሊሺየስ የሆነች ሀገር ናት። ዴሊሺየስ ለምግብ ነው ለሀገር ነው ዴሊሺየስ። እናት ነገር አያምር ምንም አሁን ልትሉ ትችላላችሁ። ይሄ አርት ነው በቃ ጥበብ ነው ስለሚችሉ አረጉት በቃ። በዚህ ጋር ኮብል ነው ሰባ ደረጃ አይነት ባይባል ናማው ሰባ ደረጃ አይነት ነው ናማንስ ሰባ ደረጃ ያሳታቁታላችሁ። እንግዲህ ሰባ ደረጃ ልክ እንደዚህ ነው። ቀጥታ በቃ የሆነ በጣም ረጅም ነው። በጣም ነው የሚያምረው። እኔ በጣም ነው የወደድኳት። በቃ እውነት መታችሁ ሹፏት። ዋው ከዚህ ጋር የሆነ የምን ቃል እንደሆነ በቃ ተጽፏል።
አማርኛ መስሎት ማለት ነው ሊያነብ ሄደ። ከዛ በኋላ እዚያ ሌላ ቋንቋ በቃ ጨርሰን እንሄዳለን። መሄዴ ነው ሀረር መሄዴ ነው ድሬ መሄዴ ነው ሀረር መሄዴ ነው ድሬ በቃ እንዳለ ነጭ በነጭ ነው። በቃ ትጓዛለህ፣ ነጭ ነው ትጓዛለህ፣ ነጭ ነው ትጓዛለህ። አሁንም ነጭ ነው። በቃ ነጭ በነጭ የሆነች ሀገር ናት። በጣም ታምራለች። በጣም ውብ ናት። ከላዮች አሉ፣ ደስ ይላል። በቃ የሆነ በቃ የሚገርም ድባብ ነው። እዚህ በኩል ስትገባም እንደዛው ነጭ ነው። ይሄ ደግሞ አረንጓዴ የሆነ ዳርክ ፕሌስ ነገር ነው። ይሄ ዳርክ ፕሌስ ነው። ትንሽ ይቀረዋል መሰለኝ ቀለም ምናምን። በጣም ነው ግን የሚያምረው እንደዚህ ራሱ ፀሐይዋ እንዲህ ብቻ ፍልቅ ብላ ትወጣለች እንደ ጨረር ነገር። በጣም ነው ያምረው። በጣም አልቦኛል በዛ ላይ ኦ ማይ ጋድ ጸዴ ነው። በጣም ታምራለች። ትንሽ ወደ ዳርክ ደግሞ መሄድ አለባት። ሁሉንም ነው በጣም ነው ታምረው። ስማ አሁን ይሄ እዚህ ጋር ደቅ ብለህ ዝም ብለህ እዚህ ጋር ቢሆን ቤት ዝም ብለህ ደቅ ትላለህ እዚህ ጋር። ከዛ በቃ ቺል ነው ማታ ላይ ፈታ ትላለህ። ህፃኖች በጣም ደስ አይልም? ሀገራችሁ ደስ ይላል። ደስ አይልም? ሀይ በል ሀይ። በጣም ነው በቃ ሀገሩ ደስ የሚለው የሰው ፍቅር ምናምን። ኦ ማይ ጋድ በጣም ደስ ይላል። ጤና ይስጠን እንጂ እንሰራለን ጎጆ። አሰላም አለይኩም የሀረር ቆንጆ መጪዎቹ ምናምን ግን ያቃጥላሉ። አልዋሻችሁም። በጣም ትኩስ ነው። ባትቀመጡ ይመከራል። ሀረር በጣም ነው አይካን ቃላት የለኝም እኔ እሷን ለመግለጽ። በጣም ነው የምታምረው። ካሜራማኔ በዚሁ አጋጣሚ ይሄ ነው ሻንቆ። ለዛ ነው ካሜራው ቪዲዮ ያልተመቻችሁ፣ ምናልባት ካልተመቻችሁ። አሁን ያዘው ልጅ ግን ጎበዝ ይመስለኛል። ሙዚየም ሀረሪያ አሃ ሀረሪያ ሀረሪ አያ ትገባለህ። ወጣው ስትል ትገባለህ። ሽልማት ከዚህ በጣም የሀረር ሰው ደግ ሸለመኝ። በእውነት መልካም ሰው። ምንድን ነው ይሄ? የምታውቁ ካላችሁ እንትልና ትገባለህ። እውነትም ዘ ሊቪንግ ሙዚየም። ኧረ ያምራል። ኧረ ግን ገንፎ እየበላ ነው። ሀረር ሳትመጡ እንዳትሞቱ። አሞራው ጋሞራው አንተ እግዚአብሔር የዘ ሊቪንግ ኦፍ እንዴት ነው ዝም ብለህ እዚህ የምትኖረው? ቆይ እንዴት ነው ሰው እዚህ ኑሮ እንትን ደስተኛ የማይሆነው? ማለት ቤት እዚህ ጋር ሆኖ አንተ ሱቅ ስትላቅ በቃ ፈታ እያልክ ነው የምታልፈው። ዝም ብለህ ትመሰጣለህ። ትምህርት ትቀስማለህ። መንገድ ላይ ብቻ እየተማርክ ኧረ ወይኔ እዚህ ነበር መቀረጽ የነበረበት። ያዘ ምን ዋት who is this guy bro? ምንድን ነው
ምንድነው ይሄ? ምንድነው ይሄ? አረላ ደግሞ በዚህ ጋር ሄዳችሁ አንኳክተን ካልገባን እንዳትሉ። ይሄ እንትን ነው፣ ግንብ ነው። ዘ ኔም ኦፍ ሱልጣኒ ኤንድ አርሚስ። ይኸው ትምህርታዊ የሆነ ቻናል ነው። ሰብስክራይብ አድርጉ። እንዲህ የሚያምሩ እንዲህ ይቻላል እንዴ? እማ ይቻላል? አይቻልም። እኔ እኮ የሚገርመኝ መሬቱ ነው። እውነት ምግብ ትበላበታል። አቤቱ አቤቱ አቤቱ። ኦኬ በዚህ ነው አለች። በዚህ ቤት አሞራ እናበላለን ነው። ማን ነው ባናበላም እናያለን ሲበሉ። እኔ መላ የለኝም አባቴ። ጨልፊውን ያተው ስትበላ አባቴ እናቴ ያው እዚህ ጋር ነው የሚበላው። ግደለኝ ግደለኝ አላረግም እንደዚህ አይነት ነገር። ምክንያቱም ምንድን ነው ብር የለኝም። አልጨረሰውም በእኛ ያጣናትን ሲል ውሻው በለው ኢቻ በጃቦ ይሄ ወንድ ተቀላቢ ነው። አንተ ለምዷል እናቴ። አበላለሁ ብሎ መበላት ማለት ፈርቶታል። አሰላሙ አለይኩም የሀረሯ ቆንጆ ጤናን ይስጠን እንጂ። አሁን እነዚህን ጭልፊቶች ይኸው እዚህ ጋር የተደረደሩትን ለማብላት ከፈለጋችሁ፣ አሞራ መመገብ ከፈለጋችሁ ይኸው ቦታ ይኸው እዚህ ጋር ይመስለኛል። በቃ ከጆጎ ትንሽ ቅርብ ነው። በቃ ይኸው እቺ መስጊድ ምናምን እንደመጣው ነው ትመጣላችሁ። ከዛ እዚህ ጋር መታችሁ ይኸው እዚህ ጋር ነው የምትጠይቁት። እዚህ አካባቢ መታችሁ መጠየቅ ነው። ከዛ ማብላት ነው። እጅ እንዲህ ተዘረጋል። እኔ ግን አላረገውም። ግደለኝ፣ አንገቴን ይዞልኝ በሄድ አሞራ ለመግብ ብዬ ለአሞራው 100 ብር ነው ተብለናል ማለት ነው። 100 ብር እኔ የለኝም። ቢኖረኝ ራሱ ማለት ነው የሆነ ይሸቅቀኛል። እኔ እንትን ለአሞራ ለመመገብ ማለት ነው። ፈጣሪ መግበው አይዘሩም አይዙም የተባሉት እነሱ። አዎ እሱ ነው። እኔ አንቲ ያኔ መሰለ ስጋ ለአሞራ ስትመግብ ሚት ነው የምትመግበው። ለነገሩ 100 ብር ርካሽ ነው የስጋ ዋጋ። ብቻ ግን መብታችሁ ይኸው መመገብ ትችላላችሁ። ሌላ ትኩሳት በቃ ሌላ ትኩሳት እንደገና ሌላ ትኩሳት ወደ ኋላ ቆይተኝ ጤናን ይስጠን እንጂ እንሰራለን ጎጆ የመጋል አንተ ቋንጣ ነህ አሁን አይታ። አረ ግን ያምራል ማን ያዝ የግመል ወተት ሆድም ያለ ውበት የተሞላች ሀገር በእውነት። እኔ በቃ እውነት እኔ ሰው በጣም የሚያሽቃብጡ ምናምን ይመስለኝ ነው። ማሽቃበጥ አይደለም በቃ ሲሪየስ ነው። ማሽቃበጥ አይደለም ሌላም ነገር ማድረግ። እንዴት ነው ቤትህ እንዲህ በቃ እንዲህ ሊያምር የሚችለው? እዛ ጋር ተራራ ምናምን ነገር። አረ ላሽ ምን በዛ ኤስ በዛ። አረ ምን ነው እኔ በቃ ልፍ ስል የሚገኝበት ሀገር ማለት ይሄ ጨረስኩ ስትል በቃ እንደገና ሌላ ኮንተንት ይፈጥሩባል። ሀቢበቲ እንዴት ነው አሁን እዚህ ጋር ዝም ብለህ ደቅ ስልና ዳማ እውነትህን እኮ እንዲህ እያደረግ በድንጋይ ነው። ኧረ ምን አይነት ሀገር ነው እንዲህ
እንዴ ይቻላል እንዴ? አሁን እኮ በቃ ኖርማል የሰው ቤት ነው። አዳር አጸደህታ እንዴ ትምህርት ቤት ነው ያው። አረ ላሽማ እዚህ ጋር ትወጣለህ ማለት ወደ ኋላ ነው። ትዊስት ነው የምታረጉት። ትዊስት ነው የምታረጉት። በቃ ሀረር ዝግደኝ በሩጥ የመሮጥ ሀገር ምንድነው ጋት ማለት በቃ ትሮጣለህ ደግሞ እንደዚህ መሮጥ ነው ዛሬ በቃ። እንዴት ያለ ድንቅ ሀገር ነው። ማንም ያላሳየህን ነው እኔ ማሳይ። ልፍ ታገኛለህ በቃ ዝም ብሎ ቤት እውነት ዝም ብላችሁ ካሜራ ግዙልኝ በቃ። እኔ ሀገራችሁን እኔ ያስጎበኛችኋል። ትወጣላችሁ። መጨረሻው ነው በዚህ በኩል ውብ ነው። ዝም ብሎ በቃ ሙዚየም የሆነ ሀገር እንዴት ሊያምር ይችላል? ማሽቃበጥ ይምሰል ማሽቃበጥ በጣም ታሽቃበጣለህ። ዝም ብለህ የምታየው ነገር በቃ ያስብልሃል። ከሚያውሰጋ ብትሄዱ ደግሞ በጣም አሪፍ ነው። ጠፍተን ምናምን ነው አሁን ራሱ እኛ ከሰው ጠፍተን ነው አሁን ያለ ነው ራሱ 2 ቀርተናል። ካራት ተበታትነን የሆነ ቦታ ነጭ ቦታ ገቡ። እንግዲህ ነጭ ነው ሁሉ ባይዘዌ ነጩ ጋር ነኝ ነው የምትለው። በቃ ልጠፋ ትችላለህ ዝም ብለህ። ሴኩሪቲ ካሜራ ምናምን አለ። እግዚአብሔር አንተ ጽፍት ያለ ሀገር እንዴት ሊያምር ይችላል? ሃው የዚህ ሀገር መንግስት ይምራን በቃ። ይሄን ቤተክርስቲያን ድራጉዌ የሀረር መድኃኔዓለም ቤተክርስቲያን ሀረር ማለት ነው። አትገቡም አሉ እንግዲህ በሀረር የነበረኝ ቆይታ ይሄን ይመስል ነበር። በጣም አመሰግናለሁ። በዚህ አጋጣሚ የሀረር ህዝብ በጣም የሆነ ህዝብ ያረገልኝ አቀባበል እውነት በጣም የሚገርም አፕሪሼት አደርገዋለሁ። ግን እዚህ ጋር እንዳልነሳ ከለከሉኝ። በእውነት ደበረኝ። እሱ ብቻ ነው ያስደበረኝ። ለማንኛውም በቃ ሰብስክራይብ ላይክ አድርጉ። ይመቻችሁ። በቀጣይ ደግሞ የት ሀገር ሂጄ ላሳያችሁ። ላይክ ሰብስክራይብ ሼር ምናምን ማድረጋችሁ እንዳትረሱ። ይቸመናችሁ። እንደወደዳችሁት ባለሙሉ ተስፋ ነኝ። ምክንያቱም ሀረር ነኝ። ይመቻችሁ።